የምንፈልገው ሌላ የሚሆነው ሌላ። ብዙ ጊዜ ምኞታችን ውጤት ነው፣ ግን ውድቀት ይከሰታል በህይወታችን ላይ እና ምን እናደርግ? በእነዚህ ነገሮች ላይ ዲስከስ እናደርጋለን። የምንፈልገው ነገር ሲሳካ ደስተኞች ነን፣ ሳይሳካ ሲቀር እንጨነቃለን፣ እንከፋለን፣ እናዝናለን። ለምን እዛ ድረስ እንደርሳለን? የሰው ልጅ የሚፈልገውን ነገር ለይቶ መመኘት ይችላል ወይስ አይችልም? አንዳንዴ ምኞትና ቅዠት ይደበላለቅብናል አይደል? ማንም ሰው ውጤት ይፈልጋል። ማንም ሰው የተሻለ ህይወት ይፈልጋል። ማንም ሰው ሰላም ይፈልጋል። እናም ያን ለማድረግ ግን ጥረት የሚያስፈልገው አለ። አጋጣሚ ሆኖ ደግሞ እግዚአብሔር ተጨምሮበት ነገሮች ሳትሩ ደግሞ ዝም ብሎ ሊቀየርላችሁ ይችላል። ያንተ ላልሆነ ነገር ምትለፋ ከሆነ የፈለገ ብትለፋ ያንተ አይደለም። የናንተ ለሆነ ነገር ደግሞ ባጥሩም እንኳን እግዚአብሔር ከመቅስፈት ተአምራዊ በሆነ ነገር ነው የሚቀየር እና ምንድነው ልላችሁ የፈለኩት ነገር ሰላም የምትፈልጉ ከሆነ እፎይ ማለት የምትፈልጉ ከሆነ ስኬት የምትፈልጉ ከሆነ የተሻለ ቦታ የምትፈልጉ ከሆነ እሷ እኮ እዚህ ነበረች፣ እሱ እኮ እዚህ ነበር፣ ዛሬ እዚህ ደረሰ መባል የምትፈልጉ ከሆነ እናንተ ማስተካከል ያለባችሁን ሴቲንግ ሳታስተካክሉ ምንም ፍላጎታችሁ ምንም አያመጣም። ፍላጎታችሁ ምንም ነገር አይቀይርም። ስለዚህ እናንተ የምትፈልጉትን ነገር ለማድረግ የሆነ ሴቲንግ ማብራት ይጠበቅባችኋል። ያ ሴቲንግ ምንድን ነው? ምን አይነት ሴቲንግ ነው? ስለምን ሴቲንግ ነው የምታወራው? ሴቲንግ ባይዘወይ ስልክ ብቻ አይደለም ያለው። ስልክ ላይ እንዳለ የተሰሩት ሶፍትዌሮች በሙሉ ከሰው ልጅ ጭንቅላት የተወሰደ ነው። ኮምፒውተር ላይ የተሰራው የሰው ልጅ የፈጠረው በሙሉ ከሰው ልጅ የተወሰደ የተኮረጀ እንጂ ዝም ብሎ አይደለም። የምንመለከትበት እይታችን ካልተቀየረ ውሏችን፣ እቅዳችን፣ ፍላጎታችን ማተር እንዲያደርግ በቃ የሚያግዘው ነገር ቢኖር ምንድነው ካላችሁ በቃ የሆነ ሴቲንግ አለ። ያን ሴቲንግ ካላስተካከል ነው ምንም ሊቀየር አይችልም። አንድ ሰው ምን አለ መሰለህ፣ በአንድ ድርጅት ተቀጥሮ ይሰራል። በአንድ ድርጅት ተቀጥሮ ሲሰራ ጧት ይነጋል፣ ወደ ስራው ይሄዳል። ማታ ይመጣል፣ ራቱን ይበላል። ቴሌቪዥን አለ፣ ቴሌቪዥን ይከፍታል፣ ቴሌቪዥን ያያል። ከዛ ጧት መነሳት ስላለበት በጊዜ ይገባል፣ ይተኛል። አሁንም ጧት ይሄዳል። 16 ዓመት እንዲህ እያለ በሰው ቤት ወይም አንድ ድርጅት ላይ እየሰራ ኖረ። 16 ዓመቱ በኋላ ቆም ብሎ ሲያስብ ምንም አይነት ለውጥ የለም። የ16 ዓመት ኤክስፒሪየንስ አለ። 16 ዓመት ሙሉ ሰርቻለሁ፣ ግን የተሻለ ለውጥ አላመጣሁም። እንዴት አላመጣሁም ማለት ያ ብልህ ሰውዬና ብልጥ ሰውዬ ይህን ጥያቄ የተጠየቀው ሰውዬ ምንድነው ብሎ የመለሰለት 16 ዓመት ሳይሆን የሰራው አንዱን ዓመት 16 ጊዜ ደግሞ ሆኖ ብሎ አለ ይባላል። ፍላጎታችን ሌላ ድርጊታችን ሌላ ከሆነ እንደዛ ሰውዬ ዓመቱን መድገም ነው የሚሆን እንጂ ሌላ ነገር የለውም። ነገሮች ድግግም ይሆናል። ህይወት ትሰለቻለች፣ ምሬት ይበዛል፣ በቃ ራስን መጥላት ይበዛል፣ መገለል ይበዛል፣ ስኬት ቀርቶ ውድቀት ይበዛል። እንደዛ አይነት ነገሮች እንዳይመጡ ማስተካከል ያለብን ነገር በጊዜ ብናስተካክለው። ምናልባት እኮ በህይወት ብቻ ላይሆን ይችላል፣ በትምህርት ሊሆን ይችላል፣ በሪሌሽንሽፕ በትዳር ሊሆን ይችላል። የግዴታ ስራ ላይ ብቻ አይደለም ውጤት የሚመጣው። ፎቅ ለመገንባት መኪና ለመግዛት ብቻ አይደለም እኮ እይታ የሚቀየር። በትምህርት ስኬታማ ለመሆንም እኮ እይታ ያስፈልጋል። ፍሌክሲብል መሆን የሚባል ነገር ታውቃላችሁ? ፍሌክሲብል መሆን ማለት ምን ማለት ነው? የትኛውንም ነገር ይምጣ በትክክል ማስረጃ፣ ሎጂካል የሆነ ማስረጃ ይዞ ለመጣ ነገር አምኖ መቀበል። እኔ ያልኩት ብቻ ነው፣ እኔ የማውቀው ብቻ ነው፣ እኔ አዋቂ ነኝ፣ እንትና ሊመክረኝ አይችልም፣ እንትና እንዲህ ሊያደርገኝ አይችልም ብሎ ግትር አለመሆን ለህይወት ትልቅ ኢምፓክት። ከሰዎች ኤክስፒሪየንስ መማር፣ ከሰዎች ምክር መማር። የማይጠቅም ከሆነ አይጠቅም፣ የሚጠቅመውን ነው እኔ የምለው። የማይጠቅመው አይጠቅመውም። እንኳን የሰዎች የራሳችንም አይጠቅመንም አይደል? ስለዚህ የምታደንቋቸው ሰዎች፣ በሶሻል ሚዲያው የምታደንቋቸው ሰዎች፣ በአርት የምታደንቋቸው ሰዎች፣ በኪነ ጥበብ የምታደንቋቸው፣ በማስተማር ሂደታቸው፣ አስተዳደር ሂደታቸው፣ ሊደርሽፓቸው፣ በትዳር ህይወታቸው የምታደንቋቸውን ሰዎች ለመሆን እናንተ ውስጥም ያለውን ነገር ከተጠቀማችሁ፣ እናንተ ያለው ሴቲንግ ከበራ ትሆናላችሁ። መጀመሪያ ምንድን ነው መሆን የምትፈልጉት? እናንተ መሆን የምትፈልጉት በህይወታችሁ ምን አይነት ሰው? ሪል ነግራችኋለሁ። ሰላምን የማይፈልግ የለም። ከሀገር፣ ከመንግስት፣ በቃ ከሃይማኖት፣ ከፖለቲካ እስከ ግለሰብ፣ ከአዋቂ እስከ ህፃን ሰላምን ይፈልጋል፣ እፎይ ማለት ይፈልጋል። ነገር ግን ስለ ሰላም መለፍለፍ ሳይሆን ሰላም የሚያመጣ ነገር ሰው ካልሰራ ሰላም እንዴት ይሆናል? አንዲት ሀገር ካፒታሊስት መሆን ትፈልጋለች። በጣም በካፒታል በፋይናንሻል ፍሪደም ስትሮንግ መሆን ትፈልጋለች። ግን ያላትን ሮ ማቴሪያል ጥሬ ዕቃ፣ ያላትን ማዕድን፣ ያላትን ሪሶርስ፣ ያላትን የሰው ኃይል ካልተጠቀመሽ በየት በኩል ነው ሀብታም መሆን የምትችለው? አንተም ቢሆን በህይወት ላይ ውጤት ማምጣት ስትፈልግ፣ ስኬት ማምጣት ስትፈልግ፣ የተሻለ ነገርን ስትፈልግ አሁን ባለህ እውቀት ምንም አታመጣም። አሁን ባለህ እውቀት ማምጣት የምትችለው አሁን ያለህን ገቢ ነው።
አሁን ባለህ ነገር በቃ ማሳካት የምትችለው መግዛት የምትችለው መኖር የምትችለው አሁን የምትኖረው ህይወት። በቀን ሁለቴ ከሆነ መብላት የምትችለው በቀን ሁለቴ ነው። መኖር የምትችልበት ፊት መኖር የምትችለው አሁን ባለህ ገቢ ከሆነ አሁን ባለህ አስተሳሰብ ከሆነ አሁን ያለህን ነገር ነው የምታደርገው። አሁን ካለህ ነገር ላይ የተለየ የተቀየረ ነገር የተሻለ ነገር ከሆነ ግን የምትፈልገው እይታ መቀየር አለ። በቃ እይታ እንዲቀየር ውሎህ መቀየር አለ። ጓደኞችህ ሊወዱህ ይችላሉ፣ ሊያደንቁህ ይችላሉ። እመነኝ ግን ለስኬትህ ግን እንደማይሳካልህ ነው የሚነግሩህ። ለእውቀትህ ግን እንደማታውቅ ነው የሚነግሩህ። የፈለገ ቢወዱህ የፈለገ ቢያደንቁህ አንተን ከነሱ በላይ እንድትሆን ግን አይፈልግም። አንዳንዴ ውድቀት የሚያስደስታቸው ሰዎች ሊኖሩ ይችላሉ። ማን ያውቃል? አንድ ይህን እይታ መቀየር ማለት ከነማን ጋር ነው የምውለው? ከነዚህ ሰዎች ጋር እየዋልኩ እስካሁን ምን ላይ ደርሻለሁ? ከነዚህ ሰዎች ጋር ብለይ ምን ሆናለሁ? በቃ መለየት ምን ችግር አለ? ምን ትሆናለህ? ብቻህን ብትውል ትሞታለህ እንዴ? አትሞትም። በቃ በመንፈሳዊ ህይወትህ መቀየር መቻል አለብህ። ስፒሪቹዋል ስትሮንግ ሁን። በመንፈሳዊ ህይወትህ ተቀየርክ ማለት ነገሮችን ታዛቸዋል። አንዳንድ ሰው አመቱ ሲያልቅ እንዴት አመቱ አለቀ ምንም ሳልሰራ ይላል። አንዳንድ ሰው ወሩ ሲያልቅ ወሩ አለቀ ምንም ሳልሰራ ይላል። አንዳንዱ ሳምንቱ ሲያልቅ ይጨነቃል። ከእሑድ እስከ እሑድ ደረሰ ምንም ሳልሰራ ይላል። አንዳንዱ ደግሞ ቀን ውሎ የዋለበትን ማታ ሂሳብ ይሰራል። ምን ስሰራው፣ ምን መጥፎ ነገር ሰራው፣ ምን ጥሩ ነገር ሰራው፣ ምን ውጤት አመጣው፣ ምን ከሰርኩ፣ ከየትኛው ልማር፣ ከየትኛው ላስተካክል፣ የትኛው ጥሩ ነው ብሎ ራሱን ሲገመግም ያመሽ። አንተ በየትኛው መንገድ እየተራመድክ ስኬት የምትፈልገው ውጤት የምትፈልገው ውጤት የሚያመጣ ነገር ላይ ምን ያህል እየጣርክ? ውጤት የምትፈልገው ስትፈጣ ነው ወይ? ውጤት የምትፈልገው ኢሞሽናል ሆነ ስሜታዊ ሆነ ነው ወይ? ውጤት የምትፈልገው ብቻህን ሆነ ስለ ውጤት አስበታካል። የፈለገ ነገር ስለ ውጤት ሺህ ቪዲዮ ብትሰማ እመነኝ ካልተገበርከው አትቀየርም። ያ ቪዲዮ ላንተ ምን ነው? እስኪ ስልክ ላይ የጫንካቸው እነ ፌስቡክ እነ ቴሌግራም እነ ቲክቶክ እነ ኢንስታግራም ምን ጠቀሙ? በቃ የሆነ ኔጋቲቭ የሆነ ነገር ነው ወደ ውስጥ የሚገባው። እንደው ይሄ ራስህን ፓራላይዝ የሚያደርግ ነገር፣ ሞራል እንዳይኖር፣ ጥንካሬ እንዳይኖር፣ በራስ እንዳትተማመን፣ ለራስ ጊዜ እንዳትሰጥ ቢዚ ነው ያደረግከው አይደል? አይጠቅምም። ስለዚህ መከልከል ያለብህ ከፍሬንዶች ብቻ አይደለም፣ ከዛም ደግሞ ከስልክ ላይ ራቅ። ከስልክ ላይ የሚጠቅምህን ነገር ብቻ የሚጠቅምህን ነገር ደጋግመህ እየው፣ ደጋግመህ አዳምጠው፣ ደጋግመህ በደንብ ተመልከተው። ከዛ በኋላ ለመተግበር ነው። በህይወት ላይ ሪስክ ውሰድ። ሪስክ ውሰድ ስልህ ምንድን ነው ሪስክ ካልከኝ፣ ለነገሮች በሙሉ ለተፈጠሩት ነገሮች እስካሁን ስላልተቀየርኩኝ ላለመቀየር ምክንያቱ እኔው ነኝ። መንግስት አይደለም፣ ሀገር አይደለም፣ ቀበሌ አይደለም፣ ምናምን አይደለም፣ የሃይማኖት ተቋም አይደለም፣ እናት አባቴ አይደለም፣ እኔው ነኝ ብለህ ራስህን መጀመሪያ ውሰድ። ደስተኛ ላለመሆን፣ ስኬታማ ላለመሆን፣ በምትፈልገው መንገድ ላለመራመድ ችግሩ ያለው አንተ ጋር እንጂ እነሱ ጋር። ይህን ኃላፊነት መውሰድ ስትጀምር የመጀመሪያው ነገር ሰላም ወደ አንተ ይመጣል። ሰላም መጣ ማለት ደግሞ ሪል እውነት የሆነ ነገር ታስባለህ። የእውነት ነገር ስታስብ ተተገብረው፣ በመተግበር ውጤት ይመጣል። ወቀሳ አታብዛ በህይወት። ወቀሳ የምታበዛ ከሆነ ጸጸት የምታበዛ ከሆነ ምንም አታሳካም። አእምሮ የሚያውቀው እሱ ብቻ። የአእምሮአችን ክፍል ግማሹ ያክል ውሸታም፣ በጣም ይዋሻል፣ ፈሪ ነው። ለምን አልክ ካልከኝ በአንድ ትልቅ ግቢ ውስጥ እየኖርክ ቢሆን እንበልና በአንድ ግቢ ውስጥ እየኖርክ በዛ ግቢ ውስጥ አይደለም ጅብ አይደለም ነብር አይደለም አራዊት መንፈስ እንኳን መግባት የማይችልበት የሚመስል ግቢ ውስጥ እየኖርክ ሌሊት ግን ሽንት ቤት መብራቱ ጠፍቶ ወደ ሽንት ቤት መሄድ ፈልገህ ተነስተህ ብትሄድ ትፈራለህ፣ አትሄድም። ለምን ነው የማትሄድም? የሆነ የሚባላ ነገር አለ ብለህ ታስባለህ። የሚባላ ነገር ግን ብትሄድ እውነት አለ? የሚባላ ነገር የማግኘት ፕሮባቢሊቲ ምን ያህል ፐርሰንት? 0%። ስለዚህ ይሄ አእምሮ አልዋሸም፣ ዋሽቷል። የሚባላ ነገር እንደሌለ የሚያውቀው አእምሮ ትንሽዬ። ከማያስፈልግ ጓደኛ በጣም ልትጠነቀቅ ይገባል። በህይወቴ ደጋግሜ ስለ ጓደኝነት የምናገረው ለምንድን ነው ካልከኝ ወድቄ አይቼዋለሁ፣ ተነስቼ አይቼዋለሁ። ስወድቅ የነበረ ከኔ ጋር እግዚአብሔር ብቻ ነው። ስነሳ የነበረ ከኔ ጋር እግዚአብሔር ብቻ ነው። ያነሳኝ እሱ ሰው አይደለም። እንዴት ልርቃችሁ እችላለሁ ካልከኝ አትደውልላችሁ። እንዴት ልለይ እችላለሁ ካልክ አትደውልላችሁ። ሁለቴ ይደውልልሃል፣ ሶስቴ ይደውልልሃል። ከዛ በኋላ ስለሚሰለችው አይደውሉልህ። ከነጭራሹ ኮንታክትን ሊያጠፉ ይችላል። እመነኝ፣ መከራ ሲመጣ ችግር ሲመጣ መለወጥ ስትፈልግ ብዙ ቻሌንጆች ሲገጥሙ ከፈጣሪ ውጭ ብቻህን ነህ። ስኬት ሲመጣ ግን ሁሉም ከጎንህ ናቸው። እኔም አለሁ ምን ላግዝ ነው የሚል ሁሉ አይደለም። ቤተሰብ አንድ ቀን የሚያውቅ ሰው የራሱ ዝናህን ሰምቶ ይመጣል።
ስለዚህ ለስኬትህ ቅድሚያ ስጥ። ስኬት የምትፈልግ ከሆነ ቁጭ ብለህ ስለ ስኬት የተጻፉ ጽሁፎችን፣ ስለ ስኬት የተሰሩ ቪዲዮዎችን፣ ስኬታማ የሆኑ ሰዎች ያለፉባቸውን ጉራንጉሮች ያለፉባቸውን ፒስታ መንገዶች እንዴት አስፋልቱ እንደደረሱ ያግዙሃልና በደንብ ተከታተል። ለዛ ነው ፍሌክሲብል ሁን ያልኩ። ቅርጽ የሌለው ነገር ሁን። ቅርጽ የሌለው ሁን ማለት አቋም የሌለው ሁን ማለት አይደለም። ቅርጽ የሌለው ማለት ልክ እንደ ውሃ ወደዚህ ብትሰደው ይሄዳል፣ ወደዚህ ብትሰደው ይሄዳል፣ ወደዚህ ብትሰደው ይሄዳል። ዋናው ነገር ግን መድረሻውን ነው እሱ የሚፈልግ መሄድ ነው። አንተ ደግሞ ወደ ስኬት መሄድ የምትፈልግ ከሆነ ሰዎች የፈለገ ቢሉ ወደዚህ እንደዚህ ወደዚህ እንደዚህ በትንሽ ነገሮች አትዘን። ለምን ትልልቅ ነገር ሲገጥም የመቋቋም አቅም ያንሳል። ትንንሽ ነገሮች ሲገጥሙ ትልቅ ነገር ሊመጣ እንደሆነ እየተዘጋጀው ነው፣ እግዚአብሔር እያዘጋጀኝ ነው ብለህ ማሰብ መቻል አለ። ገብቶሃል አይደል? ባዶ ውሃ ብጥድ ውሃውን ነው የፈላ ውሃ ነው የምታገኘው፣ ሌላ ምንም አታገኘው። ገብቶሃል አይደል? ውሃ ከጣድክ የፈላ ውሃ ነው የምታገኘው፣ አለቀ። ሻይ ከሆነ የፈለግከው የሻይ ቅጠል መጨመር አለብህ። ቡና ከሆነ ቡና መጨመር አለብህ፣ የምትፈልገው ነገር ነው። ስለዚህ ውጤት ከሆነ የምትፈልገው ነገር ስራ ብቻ ውጤት ላይሆን ይችላል። ማሰብ ራሱ ጠንክረህ እንደመስራትህ ጠንክረህ ማሰብ ሊሆን ይችላል። ጠንክረህ እንደማሰብ ጠንክረህ ማንበብ ሊሆን ይችላል። አንድ መጽሐፍ አይደለም፣ አንድ ቀን ያነበብከው አይደለም፣ አንድ ቀን የሰራው ስፖርት አይደለም። የደጋገምከው ነገር ጥሩ የሚባሉ ነገር በጣም መልካም ናቸው የሚባሉ ነገሮች መስዋዕት ያስከፍላል። ጥሩ ናቸው የሚባሉ ነገሮች ተሎ አይመጡም። መቆረጥ ያለበትን ነገር ቁረጡ። ማብራት ያለባችሁን ሲቲንግ አብሩት። የምሬን ነው የምነግራችሁ። መቆለፍ ያለበትን ፓስወርድ ቆልፍ። በህይወታችሁ ላይ ዝርክርክ አትሁኑ። በህይወታችሁ ላይ ህይወታችሁን ሌላ ሰው እንዲመራው አታደርጉት። በሰው ላይ ዲፔንድ አትሁኑ። የሰው ልጅ ማለት የሚሰበር ሸንበቆ ተሰብሮ የሚወጋችሁ የሰው ልጅ ማለት። ያን የማታደርጉ ከሆነ እመኑ ትሸወዳላችሁ። ለምን? መኝታ በጣም ጥሩ ነገር ነው፣ እንቅልፍ ጥሩ ነገር ነው፣ ግን ይሸውዳል። በቃ ይሸውዳል። እንዳታነቡ፣ ጸሎት እንዳታረጉ፣ ስፖርት እንዳትሰሩ፣ ስራችሁን ነቅታችሁ እንዳትሰሩ ይሸውዳችሁ። 11 ሰዓት ከእንቅልፉ የተነሳው ሰውዬና 2 ሰዓት ከእንቅልፉ የተነሳው ሰውዬ እኩል አይደሉም። አንደኛ የሰዓት ልዩነት አላቸው። ያ ሰው ብዙ ሰዓት አለው። ሁለተኛ የአይምሮ ንቃት ይለያያል። የአይምሮ ንቃት በህይወታችሁ ላይ አርፋጅ አትሁኑ። በቃ አርፋጅ አትሁኑ። ጸጸተኛ እንዳትሆኑ። ወደ ማታ በጧት አታርፍዱ። ማታ ይጸጸታችኋል ጧት ካረፈዳችሁ። ስለዚህ በህይወታችሁ ላይ ስኬታማ መሆን ከፈለጋችሁ፣ በህይወታችሁ ላይ ሰላማዊ ሰው መሆን ከፈለጋችሁ እነዚህ መንገዶች ተከትላችሁ ሂዱ። የውሸታሙን የአእምሯችሁን ክፍል አትከተሉ። ስለነበረን ቆይታ አመሰግናለሁ። ለማታውቁኝ ስማቸው ነው። ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ስላያችሁ አመሰግናለሁ። ቪዲዮውን ከወደዳችሁት ኮሜንት አድርጉ።